ዋትስአፕ ዩቲዩብ ብለናል። ሶ ፕሪ ወርክአውታችንን እንጀምራለን ማለት ነው። ከሌግ ወርክአውት በፊታችን ኮፊ እንወስዳለን። ከዛ ባናና ሁለት እንወስዳለን። ከ10 እስከ 5 ደቂቃ ባለው ውስጥ ዋርም አፕ ሴት እንሰራና ሞር ኳዳችንን ፎከስ አድርገን እንሰራለን ማለት ነው። ሶ መሲ ማለት ሪሴፕሽናችን እሷ ናት። ገብተሻል? አላሰጣሽም? ሁለት ገብተሻል? ከሪሴፕሽን ተመልሰናል ማለት ነው። ከሪሴፕሽን ላይ ሙዝ ሃንግ ተሰራ ማለት ነው። ሁለት ሙዝ እንጠቀማለን ማለት ነው። ቀደም ቡና ጠጥቻለሁ። ያው ከቡና በኋላ ሙዝ እጠቀማለሁ ማለት ነው። ፕሪ ወርክአውት ነው ማለት ነው። እዛ እንዳልኳችሁ እያንዳንዱ ወርክአውቶችን የሆነ ነገር ይኖራል እንሰራለን ማለት ነው። እንዲህ የምሰራበት ሪዝን አንደኛው የፊትነስ ጀርኒን ለማስቀመጥ ያህል ነው። በስቶሪ መልክ ለማስቀመጥ ነው። እዛ ነው አስኮቹ ወርክአውት። እስቲ ባይክ እያደረግን እናወራለን ማለት ነው። እንደዛ ነው። ይሄ ጉልበቴ የሚሟሟቃል። የብለድ ፕሬሸሩም ወደ እግሬ አካባቢ ይመጣል። አሪፍ ነው ማለት ነው። ለወርክአውቴ ሞር በተሻለ ፐርፎርማንስ እንድሰራ ይረዳኛል። እንደ ሰው ኤክስፔሪንስ ነው። አሁን ለምሳሌ አንዳንዱ ዳይናሚክ ወርማፕ ሰርቶ ብቻ ስኳት የሚያደርጋል። ላይክ እንደኔ ደግሞ ባይክ አድርጌ ክላይንቶቼንም እኔ ማሰራው እንደዛ ነው። ሌግ ዴይ ላይ ባይክ 5 ሚኒት ምናምን ይሰራሉ። ከዛ በኋላ 5 ሚኒት ደግሞ ዳይናሚክ ስትሬቺንግ ይሰራሉ፣ ወይም ደግሞ ተለዋዋጭ ዝርጋታ የምንላቸውን ወይም ደግሞ ማሟሟቂያ እነሱን ይሰራሉ። ከዛ በኋላ ነው ወደ ስኳት የምንገባው። እንደዛ ሲሆን ሞር ጠቀሜታው ምን መሰላችሁ? ይሄ የመገጣጠሚያችን ምናምን ለስራ ሬዲ ሆኖ አሁን እንዴት ነው የሆነ ሰው ቁርስ ሳይበላ ስራ ሲሄድና ቁርስ በልቶ የሚሄድ ሰው እንዴት ነው የመስራት ፐርፎርማንሱ ይለያያል። ቁርስ ያልበላው ሰውዬ ስራውን በተሻለ መስራት አይችልም። ለምን? እየራበው ነው፣ ሆዱን ነው የሚያስበው መብላት። ቁርስ የበላው ሰውዬ ደግሞ በተሻለ ስራውን ይሰራል ማለት ነው። ስለዛ ኤነርጄቲክ ይሆናል። ላይክ እንደዛ ጆይንቶቻችን ወይም ደግሞ መገጣጠሚያዎቻችን ቀጥታ ስኳት ከምናደርግ ወይም ደግሞ ሌላም ስራ ይሁን ቀጥታ ባይሴፕስ ከርል የሆነ ነገር ከምናደርግ ተለዋዋጭ ዝርጋታ የምንላቸው ወይም ደግሞ ዳይናሚክ ወይም ደግሞ ወርማፕ የምንላቸው አዘ ፕሮፌሽናል ኮች አንድ ሰው ምንም አይነት ምንሰራው ለጤና አይደል? ለጤና እስከሰራን ድረስ ደግሞ የተሻለ ከሳይንስ ጋር የሚሄደውን ነገር ብናደርግ ጥሩ ነው። ሬዲ ከሆኑ በኋላ የተሻለ ፐርፎርም ማድረግ ይችላሉ ወይም ደግሞ መስራት ይችላሉ ማለት ነው። ለዛ ምንም አይነት ጉዳት እንዳይገጥመን ለጤና እስከሰራን ድረስ መቼስ እየተጎዳክ ውጤት የለም አይደለ? ስለዛ ለጤና እስከሰራን ድረስ ወርም አፕ ያስፈልገናል። ያ ነው። ደግሞ ምን አለ መሰላችሁ ይሆናል ዩቲዩብ ላይ ሳወራ ምናምን ነገር ሜቢ አንዳንድ ሐሳቦችን ምናምን ነገር ኮመንት ላይ በጽፉልኝ አሪፍ ነው። እንድሰራላችሁ የምፈልጉትን ነገር ብትጠይቁኝ ምናምን ሪል ላይፍ ነው። እውነት ምንም ሳክስ የሌለው ሪያሊቲው ነው እየሰራው ያለው ሰው we need the fitness journey በሪያሊቲ ነው መሄድ ያለበት። ያው እንደዛ ነው። አሁን ያለውት ስቲል ኦሬዲ ፊትነስ ውስጥ በትክክል ከገባው 4 አመቴ ነው። 1 አመት አካባቢ ኤሮቢክ አሰራ ነበር። 2014ን ኤሮቢክ እያሰራው ነው ያሳለፍኩት። 15 16 17 አሁን 3ኛ አመቴ ላይ ነው ያለሁት። ሶስተኛ አመቴ ላይ ነው ያለሁት።
በትክክል ሳይንስ ቤዝድ ሆኜ መስራት ከጀመርኩኝ ከ2016 ነው የጀመርኩት። አመት ከምናምን ማለት ነው በትክክል ሳይንስ ቤዝድ ሆኜ ይሄ አጉር ኢጎ ሊፍቲንግን አቁሜ ምናምን በትክክል የሳይንስ ሰው ሆኜ መስራት ከጀመርኩኝ አመት ከምናምን ነው። ስለዛ አሁን በናቹራል ምን ያህል ፑሽ ማድረግ እንደምችል አየውና ሰውነቴን ያው ሪያሊቲ ማልዋሻችሁ ነገር ማለት ነው ናቹራል ሆኖ ራሱ ሄቪ ሊፍት ሲያደርጉ ስታዩ እንትን ይጠቀማሉ። የተለያዩ ሰዎች ክሬቲን ይጠቀማሉ፣ መልቲ ቪታሚን ይጠቀማሉ፣ ኦሜጋ 3 ይጠቀማሉ። የአመጋገብ ስርዓታቸው ጥሩ ነው። ይሄ ነገራችሁን ሳታስተካክሉ ብድግ ብላችሁ የሆነ ሰው ሲታገል ያያችሁትን ነገር አታደርጉ። ፕሮግረሳችሁን ትራክ ማድረግ ይኖርባችኋል። ላይክ አሳያችኋለሁ እኔ አሁን እንዴት ፕሮግረሴን ትራክ አሁን ይኸውላችሁ ማስታወሻ እንደዚህ ይኑራችሁ። ለምትጀምሩ ፊትነስ ውስጥ ጀማሪ ለሆናችሁ ልጆች ስክሪፕቶና እንደዚህ ማስታወሻ ይኑራችሁ። አንደኛ ለምሳሌ የኔ የወርክአውት ፕሮግራሜን ከራሴ ሰውነት አንፃር ነው ወርክአውት ፕሮግራሜን የማወጣውና የኔን ፕሮግራም ብቻ ቀጥታ ወስዳችሁ ራሳችሁ ላይ ብትተገብሩት ላይሆንላችሁ ይችላል። ምክንያቱም የእናንተ ደካማው ፓርት ባይሲፕሳችሁ ሊሆን ይችላል፣ ትራይሲፕስ ሊሆን ይችላል፣ መቀመጫችሁ ግሉታችሁ ሊሆን ይችላል፣ ቸስት ሊሆን ይችላል፣ ባክ ሊሆን ይችላል፣ ሾልደር ሊሆን ይችላል። ስለዛ ከራሳችሁ አንግል አንፃር አይታችሁ በወርክአውት ፕሮግራም ደግሞ የተሻለ ፕሮፌሽናል ትሬነርን ቢያወጣላችሁ አሪፍ ነው። ካልሆነ ደግሞ ትሬነሮችን አማክራችሁ ምናምን በእርግጥ እንደዛ ቢሆን ሞር አሪፍ ነው። ሌላው ሜትድ ደግሞ በቀጣይ እንደዚህ ማስታወሻና ስክሪፕት ያስፈልገናል ብያችሁ የለ በቀጣይ እንዴት ፕሮግራም እናወጣለን፣ እንዴትስ ደግሞ ፕሮግረሳችንን ትራክ ማድረግ እንችላለን፣ ኤቭሪዴይ በምናደርጋቸው ኤክሰርሳይዝ ፕሮግረሳችንን እንዴት እናዘጋጃለን የሚለውን ነገር አዘጋጅላችኋለሁ። እንደዛ ነው የኔ ወርክአውት። ኦሬዲ ወርክአውት ፕሮግራም አለኝ። እንደዚህ እንደምታዩት ወርክአውት ፕሮግራሞች ተጽፎልኛል። እንደዚህ ራሴ የጻፍኳቸው አሬንጅ የተደረጉ ስላሉ አውቃቸዋለሁ ማለት ነው። ፕሮግረሴን ኤቭሪዴይ ትራክ አደርጋለሁ ማለት ነው። ወደ ስራ እንግባ። Six, 7, 1 up, 2, 3. ሚዝ ማሽን ላይ ከሆነ እንደዚህ ፕሮቴክተሮችን ቀና ማድረግ እንዳትረሱ ማለት ነው። ቢያንስ ከጉልበታችን አካባቢ ትንሽ ዝቅ ብለው ቢሆኑ ፕሮቴክተሮቹ ጥሩ ነው። አይታወቅም ምን እንደሚገጥመን ስለማይታወቅ ስኳት ስናደርግ አስቸጋሪ ነው። እንገባለን ማለት ነው። ኮንትሮል እያደረኩ ነው የመጀመሪያውን የገባሁት። አሁን ሎድ እያደረኩ እመጣለሁ ማለት ነው። እኔ ከ3 ሴት በላይ አልሰራም። ባክ ስኳት በደንብ ፊል ስለማደርገው ስሰራ እና አሪፍ ስትሬቺንግ እና ጥሩ ኮንትሮል ለማድረግ ስለምሞክር በዛ ላይ ደግሞ ከ3 ሰከንድ እስከ 5 ሰከንድ ባለው ሬንጅ ውስጥ ወርደን እስክንነሳ
የምንቆይ ከሆነ በትክክል ጡንቻችን ያድጋል ማለት ነው። እንደዛ ነው። ሃይፐርትሮፊም ኮቾችም እንደዛ ነው የሚያስረዱንም የሚያስተምሩትም ሳይንስ ቤዝድ የሆኑም ትላልቅ ኮቾችም እንደዛ ነው ብዙ ጊዜ ሪከመንድ የሚያደርጉት። አሁን ኬጂ 20 ነበር ያስገባው 15 ጨምሬበታለሁ ኮንትሮል ስለማደርገው። ለጉልበታችሁ እንደዚህ አይነት ሎድ እያደረጋችሁ ስትመጡ እንደዚህ ፕሮቴክተሮች ማለት ኒ ቤልት፣ እንደዚህ ቤልት ደግሞ ለወገባችሁ ያስፈልገናል ማለት ነው። ሎባጋችሁ ላይ ጫና እንዳይኖር የተወሰነ እና የኮር ስትሬንግዛችን እንዲጨምር ይረዳናልና እነዚህን ሴፍቲዎች ምናምን መጠቀማችሁን አትርሱ ማለት ነው። ሁሌም ሌግ ወርክአውት ስንሰራ ከ1 ሚኒት እስከ 3 ሚኒት ሌግ ወርክአውት ላይ ሪከቨሪ ይፈልጋል ማለት ነው። ሪከቨሪ እያደረግን ነው መስራት የሚኖርብን። ከዛ ደግሞ መጨረሻ ላይ ደግሞ ፍሌክስ እናደርግና ያለውን ነገር እናያለን። አሳያችኋለሁ እግሬን 2014 ላይ የነበረው እግሬና አሁን ላይ ያለውን እግሬን አሳያችኋለሁ። እንገባለን፣ ኮንትሮል እያደረግን እንገባለን። እንደዚህ ነው አቅቶኝ የለቀኩት። ቶሎ መውረድና መነሳት ቢሆን እስከ 12 ምናምን ሄዳሉ። ኮንትሮል እያደረኩት ግን እንደዚህ ነው የሚያደርገው ማለት ነው። እና የእግሬንም የተሻለ ለውጥ ያገኘሁት በዚህ ነው፣ በዚህ ሜትር ነው። እናቱን ብርክ እስኪለው እናስገባዋለን። እኔ ቡልጋሪያን ስፕሊት ስኳት ሴት ነው የምገባው፣ ከዛ በላይ ስለማልገባ ቱሴት ነው የምገባው። 4, 5, 6, 7, 8. አንሰማውም ነው ጠቅለል አድርጌ ይዛለሁ። መግባት አዝበሉ እንለዋለን። እንደዚህ ተካረዝ ደስ ይላል። ና አንድ
ና አንተ የእናትህ ልጅ ና ሀብ ዋን ሀብ ና ሀብ ሶሪ ና ሀብ ፎር ና ሀብ ፋይቭ ና አንድ ና አምሳ ልጅ ና የእናትህ ልጅ አንበሳ ናት። ቱሴ ገባ እስኪ ያቅተኝ ገባል። ሁለተኛውን ፊል ድረስ አለቀ። ያው ኤክስፔንሰር ስለሆንኩኝ ሁሉንም ስራ 3 መስራት አይጠበቅብኝም። አሁን ሃምስተሪንግ እገባለሁ ማለት ነው። ሃምስተሪንግን አሰራለሁ። ያው ካሜራ ያስቸገረኝ ነው ዛሬ። ስልኬ የአየሩን ሙቀት አልቻለም። ባትሪ ለምን ሆነ በጣም ቶሎ እየጋለ ነው ያለው። እዚህ በኋላ ተወሰነ ቪዲዮዎችን ብቻ ነው ማስገባላችሁ ማለት ነው። ፌሊየር ድረስ ነው የገቡት። ፋክ ያው ሌግ ኤክስቴንሽን ስለሌለን እዚህ ጋር ነው የምገባው ማለት ነው። እንዲህ ሎድ አድርጌ ነው የምሰራው። የመጀመሪያው 8 ነው የምሰራው። ከዛን 12 አደርገዋለሁ። ከዛን ፌሊየር ነው የማደርገው ማለት ነው። ጋድ ዊዝ ሚ ትላለህ ብራዘር። ያ Let's work out. 1, 2, 3, 4, 5, 6, 7, 8. አናሳልፎም። ለምን ፌሊየር ስንሄድ እንዳይከብደኝ ወር ደግሞ ጡንቼ ዳሜጅ እንዳይሆን 8 ሄድኩኝ። ከዛ 12 ሄዳለሁ።
ለመስራት እሞክራለሁ። ስልኬ ግን የባትሪ ሙቀቱ ቴምፕሬቸር በጣም እያስቸገረኝ ነው። ስልኬን እስከቀይረው ድረስ መቻሉ ትንሽ አበሳጭቶኛል። ባክ ስኳት እየሰራው ሳለ ሄቪ ስኳት ሳደርግ ቪዲዮ አጥፍቶታል። እኔ ያለ መስሎኝ ብዙ ነገር ለፍልፌ ይማቸው ብቻ። stay focused ሜተድ እየፈጠርኩ መሰራበት ሜተድ አንዱ ራሴን ፑሽ ለማድረግ ነው። ዛሬ ነገሮች ባልተደላደሉበት ጊዜ የምሰራው ልፋቴ ነገ የተሻለ ቦታ እንደሆነና የተሻለ ስራ እንድሰራ የተሻለ ኮምፒት እንዳደርግና የተሻሉ ማቴሪያሎችን ብቻ ብዙም ኤክስፕሌን ማድረግ አይኖርብኝም። ግን በቃ ፍጉ ችግር ውስጥ ሆናችሁም ፍጉ፣ የተደሰታችሁም ፍጉ። ማለት እቺ ምድር ለሚለፋባት ነው እንጂ የቻሌንጅን ፈርቶ ወደኋላ ለሚል ሰው አይደለችም። ስለዛ በህይወታችሁ ታገሉ። ማን ያውቃል አንድ ቀን ማለት ነው የሆነ ፖድካስት ላይ ቀርብኝ የኔት እንዴት እንዳሳለፍኳትና እንዴት እዚህ እንደደረስኩ ከዚህም ደግሞ የተሻለ ቦታ ሆኜ አንድ ቀን ፖድካስት ላይ ቀርቤ የማወራበት ጊዜ ቀርብ ነው። I believe in myself። መጀመሪያ 8 ነው የሰራሁት ብዙም ቻሌንጅ ሳያደርገኝ ደግሞ 12 እናደርገዋለን። በኋላ ስቴፕ ባክ ዋን አፕ 2 3 4 5 6 7 8 9 10 ከዚህ ያላልፍም። ለምን ፌሪ ቀጥቶኝ ነው ማቆም ያለብኝ ማለት ነው። Step back. Yes, let's go. Yes. 2 3 4 5 6 7 8 9 10 Come on. One more. አመለጠኝ። አንድ ለደግም ነበር። ከ31 ኬጂ ነጥብ 5 ጀምርና እዛ በቃ በደንብ ስትረች አድርጎልኝ ስላገኘሁት ተመቸኝ። 2 3 4 5 6 7 8 ቀጣይ 7 ኬጂ ላይ ያደረገውና 12 እገባለሁ። ከዛ 90.5 ኬጂ ላይ ያደረገውና ፌሊየር ነው የሚሄድበት ማለት ነው።
ዳያፕ አምስት 6 7 8 9 10 11 12 አሁን ፌሌር ነው። ኬጂውን ጨመርኩ ማለት ነው። 90.5 ነው ማረጋው። ሶ ደግሞ ታይም አንደር ቴንሽን ማለት ነው። 1 2 3 4 5 6 7 8 9 10 Jesus Christ. Come on. 1 2 3 4 come on 5 6 7 8 my God. Oh my God. ይለያል። ይለያል። ግሬኒት አያችሁ፣ ስካላፊ አሪፍ ነው እንደምታዩት። ቋዴም እያደገ ነው። አያችሁ፣ በሳይድም ላሳያችሁ። አያችሁት? ይኸው እንደምታዩት ካልፌም አሪፍ እያደገ ነው። ያው እንደምታዩት ጥሩ ላይ ነው። See guys. ቀላል ዋጋ አልከፈልኩበትም እግሬን ወደዚህ ለማምጣት። ከየት ወዴት አሳያችኋለሁ። ተረፈ ትዕግስት ይኑራችሁ። ለምትለፉበት ነገርና ለምትታገሉበት ነገር ትዕግስት ይኑራችሁ። እጃችሁንም ለመቀየር ይሁን ደረታችሁንም ጀርባችሁንም ይሁን መቀመጫችሁንም ይሁን ሆዳችሁን እግራችሁንም ይሁን ለመቀየር አእምሯችሁንም ጭምር ለመቀየር ስትታገሉ ትዕግስት ይኑራችሁ። በጣም የምትታገሱ ከሆነ ትቀየራላችሁ። ማትቀየሩበት ሪዝም ምንም የለም። እኔም በቂ ማቴሪያል ኖሮ አይደለም እዚህ ያለውበት ጂም ውስጥ፣ ግን ነገሮችን ታግሼ እስከሰራው ድረስና እስከታገልኩ ድረስ
ነገ የተሻለ ነገር ላይ የተሻለ ፐርፎርም ማድረግ እችላለሁ ብዬ ስላመንኩ ነው እየታገልኩ ያለሁት እንጂ የምሬን ነው የምላችሁ። ሐዋሳም አዲስ አበባም ጂሞች ብዙ ጊዜ አግኝቻለሁ፣ ግን በቃ ራሴ ላይ መስራት ይቀረኛል ብዬ ስላመንኩኝ ነው ራሴ ላይ እየሰራ ያለሁት። እኔ ራሴን ከማንም ጋር ኮምፒት አላደርግም። ማንም እኔን አያክለኝም። ማንም ስንታየው እዚህ ዓለም ላይ ዩኒክ ነው ብዬ የማምን ሰው ነኝ። ዩኒክ ነው በቃ። ራሴን ሁሌ አስተምራለሁ፣ ሁሌ እታገላለሁ ራሴን ለመቀየር። ከማንም ጋር አልወዳደርም። ከማንም ጋር በቃ ስንታየው ነው። ላይክ እኔ እንደዛ ነው የማስበው። እናንተም ማሰብ ያለባችሁ እናንተ ናችሁ። እዚህ ዓለም ላይ እናንተ ሊተካ የሚችል ሰው የለም። እናንተ እዚህ ዓለም ላይ ዩኒክ ናችሁ። እንደዛ ነው አስባችሁ መስራትም መታገልም ያለባችሁና ከማንም ፊትነስ ኢንፍሉዌንሰር ጋር ራሳችሁን ቦዲያችሁንም ሆነ ማይንድ ሴታችሁን ኮምፒት አታድርጉ። ሁሌም ራሳችሁን ለመቀየር ታገሉ። እስከ ታገላችሁና እስከ ለፋን ድረስ ምንም የማንቀየርበት ሪዘን የለም ማለት ነው። በቃ ይሄንላችኋለሁ። ይመቻችሁ።